እንዴት አላችሁ? የምንወዳችሁና የምናከብራችሁ አድማጮቻችን 433 ባላዳ ኤፍኤም 95.1 ሃሪ ማግዌር በዚህ የውድድር ዘመን በተለይ አንፊልድ ላይ የሰራው ተአምር የመጨረሻ ደቂቃ ጎል ከዚህ ቀደም ይህንን ተጫዋች ሲተቹ የነበሩ ተጫዋቾች ደጋፊዎችና በአጠቃላይ የስፖርት ቤተሰቦች ትችታቸውን እንዲያስቀሩ ምክንያት የሆነ ተጫዋች ነው። የመጨረሻ ደቂቃ ጎል ሁልጊዜም ቢሆን እጅግ በጣም የተለየ እንደሚሆን ጥያቄ የሚነሳበት ጉዳይ አይደለም። በዚህ በኩል እንግዲህ ሃሪ ማግዌር አንፊልድ ላይ ትርጉም በሚሰጠው ጨዋታ ከ10 ዓመት በኋላ ማንቸስተር ዩናይትድ አንፊልድ ላይ ሲያሸንፍ የማሸነፊያን ጎል ያስቆጠረ ተጫዋች ነው። በ80 ሚሊዮን ፓውንድ በ2019 ክረምት የመጣ ተጫዋች ነው። ግን የወጣበትን ያህል ዋጋ አገልግሎት መስጠት አልቻለም። ከዛ በተጨማሪ ለስተት ቅርብ ነው። ብዙ ነገሮቹ የተሳሳቱ ናቸው። መሳሳት ብቻም ሳይሆን የተሳሳታቸው ስተቶች ቡድኑን ዋጋ ያስከፍላሉ በሚል አንድ ሰሞን እንደውም ደጋፊዎች ሲያስፈራሩት ሲይዝቱበት እንደነበር ተነግሯል። ይህ ተጫዋች አሁን ግን በስስት አይን የሚታይ ተጫዋች ሆኗል። አንፊልድ ላይ ያንን ያድርግ እንጂ ኦልድ ትራፎርድ ላይ ባለፈው የውድድር ዘመን 4-4 የነበረውን ጨዋታ 4-2 የነበረውን ጨዋታ 5-4 በሆነ ውጤት እንዲጠናቀቅ ማድረጉ ይታወሳል። የተጫዋች ሊዮን ላይ ያስቆጠራት የማሸነፊያ ጎል ዛሬም ድረስ የምትታወስ ናት። የማንቸስተር ዩናይትድ ደጋፊዎች ፍጹም የማይረሱት ምሽት ነበር። አንፊልድ ላይ ደግሞ ሌላ ታሪክ መስራት ችሏል። በእርግጥ እርሱ ከመጣ በኋላ ኦሊ ጉናር ሶልሻየር፣ ከዛ ውጪ ሌሎች አሰልጣኞችም እንደ ራልፍ ራኒክ፣ ኤሪክ ቴናግ፣ አሁን ደግሞ ሩበን አሞሪም ናቸው ያሉት። እረፍት የለሽ የአሰልጣኞች ሹምሽር። ከዛ ውጪ እንደ ተከላካይ በሃይላይን በሚድል ብሎክ በሎ ብሎክ ተለዋዋጭ ታክቲክ የሚጠቀሙ አሰልጣኞች ናቸው እነኚህ አሰልጣኞች እና ከነኚህ ጋር በሙሉ አብሮ ፋይት የማድረግ ነገር ወይንም ደግሞ አብሮ የመላመድ ነገር ሲያሳይ ቆይቷል። አሁን የተጫዋች በታዋቂ ወንበር ላይ ሲቀመጥ ወይም ከቡድኑ ውጪ ሲሆን ደጋፊዎች የስጋት ስሜት እየገባቸው ያሉ ይመስላሉ። አስደናቂ ሱፐር ሰብ ተጫዋች ይመስላል አሁን ባለው ሁኔታ ሜዲሽ ያ ማርክ ምናልባት የሃሪ ማግዌር የቋሚ ያስተላለፍ ጉዳይ አከራካሪ ይመስለኛል። በማንቸስተር ዩናይትድ ደጋፊዎች እንዳነሳው ያ ሊቨርፑል ላይ ጎል አስቆጥሯል። ሊቨርፑል ላይ ጎል አስቆጥሮ 3 ነጥብ እንዲያገኙ ያገዘ ተጫዋች ያሁን በአንፊልድ ተቀባይነቱ በወቅቱ ከፍ እንደሚል ጥርጥር የለውም። ግን አጠቃላይ ኬሪየሩ የዚህ የማንቸስተር ዩናይትድ የሃሪ ማግዌር ቆይታ ግን ደጋፊዎች የሚኮሩበት ወይም የሚያመሰግኑበት አይነት አይደለም። በሁለት የተከፈለ ነው የማግዌር ጉዳይ። አንዳንዶች በጥራት የላቀ ኳሊቲ ያለው ተከላካይ ነው የሚል እምነት ያላቸው አሉ። አንዳንዶች ፍጹም ደካማ ነው ብለው የሚያምኑ በማግዌር ላይ ሀሳብ የሚሰጡ። ማግዌር ላይ መካከለኛ ሰው ብዙ አታገኝም። ወይ ደካማ ነው ወይ ጥሩ ተከላካይ ነው የሚል አንተ ካነሳቸው ጉዳዮች ጋር ያቋሙ ጉዳይ ላይ አንተ ያነሳቸውን ጉዳዮች ለመከራከሪያነት ያቀርቡታል። የማግዌርን ጥሩነት የሚያምኑ የእግር ኳስ ሰዎች የአሰልጣኞች መለዋወጥ ሲጀመር ከዝውውሩ ጀምሮ አንዳንዶች ጥርጣሬዎች አሏቸው። ማግዌር የበለጠ በደረጃ መካከለኛ የሚገኙ ቡድኖች ላይ ቢጫወት በየጨዋታው ማን ኦፍ ዘ ማች ፐርፎርማንስ እያሳየ መጫወት የሚችልበት እድል አለው። ከጨዋታ ፕላናቸው ጋር በተያያዘ ለሎ ብሎክ የተመቸን ለሎ ብሎክ የበለጠ ተስማሚ ተጫዋች ነው። በሌስተር ሲቲ ጎልቶ የተመለከትነው በዛ የጨዋታ ስታይል ነው ወይም በዛ የጨዋታ ሲስተም ነው። አሰልጣኙ የበለጠ ለሳጥናቸው ቀርበው ይጫወታሉ። መሮጫ ሜዳው ጠባብ ነው። ብዙ ፔስ አያስፈልገውም። የጨዋታ የሚያነብበት ኳሊቲው ድንቅ ነው። የአየር ላይ ኳስ አደገኛ ነው። ከኳስ ጋር እጅግ ምቹ ነው ለቢውልድ አፕ። ይህን መጠራጠር አይቻልም በሃሪ ማግዌር በኩል ማርክ። ከነዚህ መመዘኛዎች አንጻር ካየኸው ለመካከለኛ ቡድኖች ቢጫወት የጨዋታ ጌም ፕላናቸው ብዙ ጊዜ በሎ ብሎክ የሚጫወቱ ቡድኖች ተከላካይ ቢሆን ኖሮ ሃሪ ማግዌር እጅግ ምርጡ ተከላካይ ነው የሚል ሀሳቦችን ብዙ እንሰማ ነበር። ግን አሁን ማንቸስተር ዩናይትድ እንዳልከ የተለያየ አይነት የጨዋታ መንገድ የሚተገብሩ አሰልጣኞችን ቀጥሯል። ሃሪ ማግዌር ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ
ወደ መሀል ሜዳ ተጠግቶ መጫወት ለሃሪ ማጓየር እጅግ በጣም ፈታኙ የጨዋታ መንገድ ነው። ለማንቸስተር ዩናይትድም በር ከፍቶ እንደመተኛት ነው። ከጀርባ ያለውን ስፔስ በፍጹም በሪከቨሪ ሩጫ መከላከል አይችልም። ፍጥነት የለው። ከዛ አንጻር እጅግ በጣም የሚፈትነው አይነት የመከላከል አንደኛው ስትራቴጂ ነው። በሎ ብሎክ ወይ በሚድ ብሎክ በሚጫወቱበት ወቅት የበለጠ ጎልቶ ይወጣል። እኔ አሰልጣኝ ሩበን አሞሪም በዚህ የውድድር ዘመን የተወሰነ እሱንና ሌኒየሮን የማፈራረቅ ነገር ሲተገብሩ እየተመለከትኩኝ ነው። እንደሚገጥሟቸው ቡድኖች የጨዋታ አቀራረብ ተጫዋቾቹን አንዳቸውን ተጠባባቂ ለማድረግ ይመርጣሉ ወይንስ ሌላ ምክንያት አላቸው? እርግጠኛ አይደለሁም ማርክ። ወይም ደግሞ የእሳቸው የጨዋታ ፕላን በሊቨርፑሉ ጨዋታ የቡድኑ ቀዳሚ ተመራጭ የነበረው የቡድኑ የመጀመሪያ ተመራጭ የነበረው ሃሪ ማጓየር ነው። ከሊቨርፑል አይነት ቡድን ጋር ሲጫወቱ ያውም ከሜዳቸው ውጭ በአንፊልድ ሲጫወቱ ጌም ፕላናቸው የበለጠ ዲፌንሲቭ ወይም ደግሞ ወደ ኋላ ፈግፍጎ የመጫወት እና መልሶ ማጥቃትን የመተግበር እንደዚህ አይነት ፕላን ባላቸው ጨዋታ ይመስለኛል ሃሪ ማጓየርን ተቀዳሚ የሚያደርጉትና ይሄ በጣም ብልህ አጠቃቀም ነው የሚል እምነት አለኝ ማርክ። በሃይላይን መከላከል ሲፈልጉ የተሻለው ሰው ሌኒየሮ ነው። ብሎ ብሎክ መጫወት ሲፈልጉ የተሻለው ሰው ሃሪ ማጓየር ነው። ለትልልቅ ጨዋታዎች የሚሆን ተጫዋች እንደሆነ ማሳያ ነው። በትክክል የእሳቸው የበለጠ የመከላከል የጨዋታ እቅድ በሎ ብሎክ ሲሆን አስፈላጊው ተጫዋች ሃሪ ማጓየር እንደሆነ በደንብ የተረዱ ይመስለኛል አሰልጣኝ ሩበን አሞሪም። ከጨዋታ ጋር ግን ተያይዞ ማርክ በተለይ ቡድኑ ከኋላ ኳስ ሲጀምር ጥራት ያለው ተጫዋች እንደሆነ ማሳያው በዚህ የውድድር ዘመን ካደረጋቸው ጨዋታዎች 131 ኳስ ኮምፕሊት ፓስ አድርጓል። 131 ከዚህ ውስጥ 80% የሚሆነው የተሳካ ኳስ ነው። 80% የሚሆነው ብዙ ኳስ የሚነካው በራሱ ሜዳ ነው፣ ምክንያቱም የመጨረሻ ተከላካይ ነው። ስለዚህ ቡድኑ ከኋላ ኳስ ሲጀምር አብዝቶ የሚሳተፈው ተጫዋች ነው። ስለዚህ ስኬታማነቱ ላይ የተጫዋቹን ጥራት በደንብ ቁጥሮቹን የሚደግፉት ይመስላል። ኳስ የማቀበል አጫጭር ኳሶች፣ መካከለኛ ኳስ የማቀበል ብዙ ጥያቄ የምታነሳበት አይነት ተጫዋች አይደለም። በዚህ የውድድር ዘመን በ7 ጨዋታዎች በ4ቱ ተቀይሮ የገባበት ጨዋታ መሆኑ ታሳቢ ተደርጎ 1 ጎል አስቆጥሮ 1 አሲስት ማድረግ ችሏል ማርክና የማንቸስተር ዩናይትድ ጥሩ አማራጭ ተከላካይ እንደሆነ አንዱ ማሳያ ነው። ግን ብዙ ከተባለለት ወይም ደግሞ በሌስተር ሲቲ ከተመለከትነው አስገራሚ ኳሊቲ አንጻር ከመዘን ነው ግን ማርክ 32 ዓመት ደርሷል። አሁን ሃሪ ማጓየር ከወጣበት ወጪ ሌስተር ሲቲ ከነበረው ኳሊቲ አንጻር ማንቸስተር ዩናይትድን በሚገባ በልኩ ጠቅሟል የሚል እምነት ግን የለኝም እኔ ማርክ። ከራፋኤል ቫራን ጋር የነበረው ጥምረት የተሻለ ጥምረት ነበር። ከዛ ውጭ ደግሞ ከቪክቶር ሊንዴሎፍ ጋር የነበረውን ጥምረት ሁላችንም የምናስታውሰው ነው። የሎ ብሎክ ተከላካይ እንደሆነ ይታወቃል። የበለጠ የሚጠቅመው ለትልቅ ጨዋታዎች እንደሆነ ማስተዋል ይቻላል። በአየር ላይ ኳስ ፍልሚያ የተሻለ ኳሊቲ አለው። ግን አንድ የፈርጊን ታይም የወከለ ተጫዋች ነው ይህ ተጫዋች። ሰር አሌክስ ፈርጉሰን ጡረታ ከወጡ አሁን ወደ 13 ዓመት እየሞላቸው ነው ያለው። ማንቸስተር ዩናይትድ ከፖርቶ ጋር አቻ በተለያየበት ጨዋታ በሻምፒየንስ ሊግ ከሜዳ ውጭ በተከናወነ ጨዋታ 2-0 እየመራ 3-3 ሲለያይ የአቻነቷን ጎል 3-2 እየተመራ ያስቆጠረው ይህ ተጫዋች ነው በስታዲዮ ድራጋው 91ኛው ደቂቃ ላይ። ባለፈው ዓመት በኤፍኤ ካፕ ሌስተር ሲቲን 2-1 ሲያሸንፍ የብሩኖ ፈርናንዴዝን የቆመ ኳስ 93ኛው ደቂቃ ላይ ያስቆጠረ የተጫዋች ነው። ከጨዋታ ውጪ ነው አይደለም አከራካሪ ቢሆንም ኤፕስዊች ታውን ላይ ጎል ያስቆጠረ የተጫዋች ነው። ማንቸስተር ዩናይትድ 2-0 እየተመራ የመሪ የሆነበትን 3ኛ ጎል ያስቆጠረው ይሄ ተጫዋች ነው። ኦሎምፒክ ሊዮን ላይ ማንቸስተር ዩናይትድ 5-4 ያሸነፈበትን ጨዋታ 121ኛው ደቂቃ ላይ ያስቆጠረው ሃሪ ማጓየር ነው። በግሪምስቢ ታውን የደረሰበትን ሽንፈት እናስታውሳለን። ከ2 ወራት በፊት በካራባኦ ካፕ እንግዲህ በብሬንትፎርድ 5-0 የተሸነፈ ቡድን ነው በሩብ ፍጻሜው ሰሞኑን። ይሄ ቡድን 89ኛው ደቂቃ ላይ ማንቸስተር ዩናይትድን ከውርደት የታደገውም እሱ ነው። ጨዋታው ለተጨማሪ 30 ደቂቃ እንዲሄድ ያደረገው የተጫዋች ነው። የቅርቡ ደግሞ የሊቨርፑሉ ጨዋታ ነው። ወይን ሩኒ በ2015-16 ያችን ጎል አስቆጥሮ የጨዋታው ኮከብ ተብሎ ከተሸለመ በኋላ ሃሪ ማጓየር
ከ10 ዓመት በኋላ አንፊልድ ላይ የጨዋታው ኮከብ ተብሎ የተሸለመ የመጀመሪያው የማንቸስተር ዩናይትድ ተጫዋች ነው። እንግዲህ እሱ ሲኖር የበለጠ ሁለተኛ የጨዋታ እቅድ አለቸው አሰልጣኝ ሩበን አሞሪም። በማጥቃቱ መከላከል ላይ ይጀምራል። ከዛ በኋላ ብሩኖ ወደ ኋላ ይመለስና ኳሶችን በረዣዥም ወደ እሱ የሚላኩ ኳሶች ካልሆነ ወደ መስመር ይወጣና ሌላ ደግሞ ከመስመር የሚሻገር ኳስ አብዝቶ የሚፈልገው ይህንን ተጫዋች ሃሪ ማጉዌርን። በጋና አንድ ፓርላማ ላይ ከአንድ የሙስና ጉዳይ ጋር ተያይዞ አንድ የፓርላማ አባል ይህንን ጉዳይ ሲያነሱ የሙስናውን ጉዳይ ሃሪ ማጉዌርን በማንቸስተር ዩናይትድ ያለ ተጫዋች አለ ሃሪ ማጉዌር የሚባል ልክ እኛ ሀገር ላይ እንዳለው አይነት ሙስና ነው እሱም እዛ በማንቸስተር ዩናይትድ እያደረገ ያለው የሚል ይሄ በሹፈት የተሞላ ነገር ሲናገሩ እንደነበር እናስታውሳለን። እና በዚህ ደረጃ መሳቂያ መሳለቂያ የነበረ ተጫዋች ነው። አሁን ግን በሃሪ ማጉዌር ዙሪያ የሚሳለቅ ያለ አይመስለኝም። ስህተት ሊፈጽም ይችላል። አንፊልድ ላይ ግን ያስቆጠራት ጎል በሁለቱ ቡድኖች መካከል ያለውን ቁርሾ ወይም ደግሞ ራይቫለሪ ስሜት ከግምት ውስጥ ካስገባን ትልቅ ክሬዲት ይመስለኛል። በተለይ አምና ማንቸስተር ዩናይትድ የኤሮፓ ሊግ ዋንጫ ወስዶ ቢሆን ኖሮ በቶተናምን አሸንፎ የበለጠ ትልቅ ክሬዲት ያገኝ ነበር። ማንቸስተር ዩናይትድ እዛ ድረስ እንዲመጣ የዋለው ውለታ እጅግ በጣም ከፍተኛ ከመሆኑ አንጻር አሁን ባለው ሁኔታ እንግዲህ ወጣ ገባ እያለ ነው እየተጫወተ የሚገኘው። ምናልባት ብዙም ጊዜ የሚቀረው አይመስለኝም በማንቸስተር ዩናይትድ ኮንትራቴ ሲያበቃ ከክለቡ ጋር እለያያለሁ የሚል አስተያየትን ሰጥቷል። ከዛ ውጭ ያው ለማንቸስተር ዩናይትድ ከዚህ በላይ የምሰጠው ነገር ያለ አይመስልም የሚል ይመስላል ሁኔታው። እድሜውም 32 ደርሷል። ማንቸስተር ዩናይትድ ብዙ አሁን ወጣት ተከላካዮችን ይዟል። ሌኒ ሄሮን፣ ማቲስ ዲሌት፣ ሊቻ አይነት ተጫዋቾች አሉት። ከዛ አንጻር ምናልባት በቋሚ ያሰላልፍ በየሳምንቱ መሰለፍ የሚችልበት አይነት እድል አይኖረውም። የመከላከል ቁጥሮቹም ግን ማርክ በዚህ የውድድር ዘመን ጥቂት አይደሉም። እንግዲህ 272 ደቂቃዎች ነው አጠቃላይ ሜዳ ላይ የቆየው። ዱዌልስ በማሸነፍ 15 ጊዜ ዱዌሎችን ዊን አድርጓል። ኤሪያል ዱዌልስ ዊን በማድረግ 14 ጊዜ። ይሄ የበለጠ ከፍ ያለ ቁጥር ሆኖ ተመልክቼዋለሁ። ማርክ አንድ ታክል ስኬታማ ታክል አለው። ኢንተርሴፕሽኑ 3 ኢንተርሴፕሽን አለው። አንድ ኳስ ብሎክ ማድረግ ችለዋል። ይሄ የመከላከል ቁጥሮቹም ጥቂት እንዳልሆኑ ማሳያ ነው። የበለጠ የሃሪ ማጉዌር ጉዳይ በእንግሊዝ ብሔራዊ ቡድንና በማንቸስተር ዩናይትድም ልዩነት አላቸው። ማርክ የበለጠ በእንግሊዝ ብሔራዊ ቡድን ጎልቶ ሲወጣ ትመለከቱ። ግን አጣማሪው እዛ ጆን ስቶንስ ነው። በዛ ላይ በባክስሪ ነው የሚጫወተው፣ በዊንግ ባኮች እንደዚሁም ፊት ላይ አሁን ከካልቪን ፊሊፕስ እና ዴክላን ራይስ ነበሩ በፊት በ3-4-3 አማካዮቹ። ስለዚህ የበለጠ ሴኪዩርድን የሚስማማውን ነገር ያገኛል። የበለጠ ኮንፊደንሱም ከፍ የሚል ይመስለኛል ከማንቸስተር ዩናይትድ ይልቅ። ተጫዋቾች አንዳንድ ጊዜ ማርክ እምነት የሚጣልባቸው ቦታ የበለጠ በራስ መተማመናቸው ከፍ ይላል። የበለጠ በእንግሊዝ ብሔራዊ ቡድን እምነት የሚጣልበት አይነት ተከላካይ ነው በአሰልጣኞቹ። ወደ ማንቸስተር ዩናይትድ ሲመጣ ብዙ ጥርጣሬዎች አሉ ከሃሪ ማጉዌር ጋር ተያይዞ እና የእንግሊዝ ብሔራዊ ቡድኑ ሃሪ ማጉዌር እና የማንቸስተር ዩናይትዱ ሃሪ ማጉዌር ላይ ከሳይኮሎጂካል ጉዳይ ጨምሮ ልዩነቶች እየተመለከትን ያለን ይመስለኛል። እንግዲህ ፍጥነትን ከሚጠይቁ የመከላከል መመዘኛዎች ከመዘንከው ግን ጥራት ያለው ተከላካይ እንደሆነ መናገር ይቻላል። የአየር ላይ ኳስ ችግር የለበትም። አንድ ለአንድ ትግሎችን ማሸነፍ ይችላል። ከኋላ ኳስ አስጀምሮ በመጫወት ላይ ጥራት አለው። ግን በዋናነት የዘመኑ እግር ኳስ የሚፈልገውን ፍጥነት ከዛ ጋር ምክንያቱም የመጨረሻው ሜዳ ላይ ነው ስፕሪንቶች ያሉት። አጥቂዎች ፈጥነው ከተከላካይ ቀድመው ትክክለኛው ቦታ ላይ ለመገኘት፣ ተከላካዮች ደግሞ አጥቂዎች ፍጥነታቸውን ተጠቅመው ያንን አደገኛ ቦታ እንዳያገኙት ለማድረግ ነው የበለጠ ስፕሪንቶች የሚያስፈልጉት። እዚህ ቁልፉ ቦታ ላይ ዋናው ነገር የሚፈተነው አይነት የመሃል ተከላካይ መሆኑ የሃሪ ማጉዌር ከዚህ በላይ ያለው ብዙዎቹን ኳሊቲዎች ስለያዛቸው በተፈጥሯዊ ጉዳይ እየተፈተነ ያለ ተከላካይ ይመስለኛል። ማለት ሜትር ከ94 የሚረዝመው ቁመቱ ለአየር ላይ ኳስ ፍልሚያ ያግዘዋል። ግን ደግሞ ከፍጥነት ጋር ተያይዞ ጥያቄ የሚነሳበት ነው። ምናልባት
ቡድኑ እርሱ ሲጫወት በጣም ወደፊት ሄደ ከተባለ በሚድል ብሎክ ነው መጫወት ያለበት። አለበለዚያ በሃይላይን የሚጫወት ከሆነ ከጀርባ ያለው የተከላካይ የግብ ጠባቂ የበለጠ ሊያግዘው ይገባል። ያ ካልሆነ እጅግ በጣም አስቸጋሪ ነው የሚሆነው። በብሬንትፎርዱ ጨዋታ ላይ መጀመሪያ ጎል ሲቆጠር ጥያቄ ተነስቶበታል። ከጨዋታ ውጪ ለመጠቀም ሞክሮ ነበረ ኢጎር ቲያጎን ከጨዋታ ውጪ እንዲሆን ለማድረግ ግን አልተሳካም። ከፍተኛ ትችት አስተናግዷል በቀጣዩ አንፊልድ ላይ። ከዛ በኋላ ዋናው ፈተናው መጣበት። ኢጎር ቲያጎ ፈጣን ነው። የኢጎር ቲያጎን ፍጥነት ከዛ በኋላ መቆጣጠር አልቻለም። ልክ ኦፍሳይዱን ሳይሳካለት ቀረ። ሁለተኛው አማራጩ ላይ የበለጠ የእሱን ድክመት የሚያጎላ ሆነና ጎል ተቆጠረበት ማንቸስተር ዩናይትድ። የዚህ አይነት የበለጠ ኦፍሳይድ ትራፕ አሁንም በሶስት ተከላካይ ነው ቡድኑ የሚጫወተው። ልክ እንደ እንግሊዝ ብሔራዊ ቡድን በጣም ስኬታማ እንደነበረበት ጨዋታ ፎርሜሽን ግን ወደ መሀል ሜዳ በተጠጋ ቁጥር ኦፍሳይዱ ላይ የበለጠ ፐርፌክት መሆን ይጠበቅበታል። ማድረግ የተከላካይ መስመሩን በመምራት መጥፎ የሚባል አይደለም፣ ጥሩ ኳሊቲ ያለው ተጫዋች ነው። ከዛ ውጪ ኳስ ይዞ የመረጋጋት ችግር የለበትም። ፊዚካል ስትሬንግዙ እጅግ በጣም ከፍ ያለ ነው። 1.94 የሚረዝመው ቁመቱ በተከላካይ ቦታ ላይ የበለጠ ጎልቶ እንዲስተዋል ያደርገዋል። ከምንም በላይ ደግሞ በጭንቅላት እየገጨ የሚያስቆጥራቸው ጎሎች የሃሪ ማጉዌር መለያዎች ናቸው። የአእምሮ ጥንካሬውንም አለማድረግ አይቻልም። የሁሉ ትችት እያረፍበት እንግዲህ ከማንቸስተር ዩናይትድ ጋር የሁሉ ዓመት መቆየቱ የተለየ ያደርገዋል። ወደ ዌስትሃም ዩናይትድ ያመራል የሚሉ መረጃዎች ሲወጡ ነበር በ2024 ክረምት ላይ። ግን በማንቸስተር ዩናይትድ ቆይታ አድርጎ ጥሩ ጊዜያትን አሁን እያሳለፈ ይገኛል። በጭንቅላት እየገጨ የሚያስቆጥራቸው ጎሎች በቀጣዮቹ ጨዋታዎች የሚጠበቃሉ። ከ2019/20 ውድድር ዘመን ጀምሮ በማንቸስተር ዩናይትድ 174 የፕሪሚየር ሊግ ጨዋታዎችን አከናውነው 8 ጎሎችን አስቆጥሯል። ኦልሞስት ሁሉም ጎሎቹ በጭንቅላት ተገጭተው የሚቆጠሩ ናቸው። የሌስተር ሲቲ ተጫዋች ሳለ ማንቸስተር ዩናይትድ ላይ የመጨረሻ ደቂቃ ጎል አስቆጥሯል። ጨዋታው 2-2 በተጠናቀቀ ጊዜ ወደ 2018/19 የውድድር ዘመን በዛ የውድድር ዘመን ባሳየውን ብቃት ነው። በእርግጥ እንግዲህ ዲዛይን ተጫዋቾች በጣም ውድ ናቸው። ይሄ ጥያቄ የሚነሳበት ጉዳይ አለም። ዴክላን ራይስ 105 ሚሊዮን ፓውንድ የሚያወጣ ኳሊቲ ያለው ወይስ የለውም? እሱ እንዳለ ሆኖ እንግሊዛዊ መሆኑ ግን የፈጠረው ተጽዕኖ ጥያቄ የሚነሳበት ጉዳይ አለም። በቁጥራቸውም ትንሽ ነው። ከዛ ባሻገር የሚዲያ ድጋፍም እንዳላቸው ግልጽ ነው። እናንተስ በሃሪ ማጉዌር ዙሪያ ምን አስተያየት አላችሁ? በተለይ አንፊልድ ላይ ባስቆጠራት ጎል ዙሪያ የማንቸስተር ዩናይትድ ደጋፊዎች ከጨዋታው በኋላ ምን አይነት ስሜት ተሰማችሁ? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።